ሰው ማይንቀሳቀስበት ሰዓት ልጁ ይወራል። እንዲጠይቁት ደህና ነህ አንተ? እንዴት ናቸው? እንዴት መጣህ? አምጥተውት ነው ፍሬ ምናሩታ ነው። እኔ ራሴ ነው የመጣሁት። እንዴት መጣህ? ከራስ እንቅልፍ እምቢ ብሎኝ ነው። እናንተ ጋር እንቅልፍ እምቢ ብሎኝ እና ቀስቅሰኛ ትነግረኝም ነበር። ተኝታችሁ ነበር እንዴ? እንዴት? እኔ ለአንተ ብዬ እኮ ነው ያደርኩት አይደል እንዴ? ታውቃለህ አይደል? ተኝታችሁ ነበር። ቢያንስ ቀስቅሰን በዛ ሌሊት እንዴት ይወጣል ሲጀመር? እንዴ የሆነ ነገር ብትሆን እንቅልፍ እኛ አሁን ያልፈለግንበት አካባቢ ላይ አንተን ያልፈለግንበት ቦታ አለ። እንዳልተኝታችኋል ብዬ እንዳልቀሰቀሳችሁ ብዬ አስቤ ነው እኮ። እንዳትቀሰቅስ ምን ችግር አለ? ብትቀሰቅሰን ልሄድ ነው በቃ። እንቅልፍ እምቢ ብሎኛል አትለኝም? ሌሊት ሰው ተኝቷል። እኛ እኮ አንተ ወንድ እንዴት አደርሽ ሩታ? በሰላም ነው ትያለሽ እንዴ? በእናትሽ እኛ እኮ እናንተ መታችሁ የወሰዳችሁት እኮ ነው የመሰለን። ማንነሱ እንዴ? እና ታዲያ በሌሊት አንቺ 11 ሰዓት ከቤት 11 ሰዓት ነው ከቤት የወጣው። እራሱን የመጣው ደንብኛ አልመጣንም ሲጀመር። እንዴ ቢያንስ አንተ እንዴት አትነግረንም ነው ለኛ? እንዴ አንተ በዛ ሌሊት በር ከፍተህ በዛ ላይ እንኳን በሩን እንኳን በስነ ስርዓት አልዘጋኸውም እኮ ክፍት አድርገህ ነው የሄድከው። እንዴ ስክራ ገባኝ። ሲጀመር ምን አስነክተዋል? አንተ ልጅ ምን ሆነሃል እንዴ? ምንድን ነው የምትረብሻለ? ከመምጣት ቀስቅሳ አትነግረንም? እንቅልፍ እምቢ ብሎኛል ብለህ አትነግረንም? እዚህ ድረስ ከመምጣት እንዴትስ መጣህ? በእግሬ ነው የመጣሁት። በእግርህ? በዛ ሲጀመር የሆነ ነገር ብትሆን ሳንተ እንዴ ሌሊት ነው አይደለም እንዴ? በዛ ላይ እኛ እንኳን ተኝተን በር ሳትዘጋ ነው የወጣው። መምጣት ብትፈልግ ራሱ ቢያንስ እንኳን እሺ እንቅልፍ እምቢ ካለ ቢያንስ እኔ እንቅልፍ እዚህ እምቢ ብሎኛል ስለዛ ልሂድ ወደ ቤቴ አትለንም? እንደኛ አንቀን አንተን እናስቀምጠሃለን። ትናንትና ካልኖርክ 5 ቀን ሙሉ እዚህ ትቆያለህ እያለችኝ ነበር። እሺ ኤፍሬም እና ሩታ ቴክስት አደረጉልኝ ከአንድ ቀን በላይ እንዳታደር ነገ ጠዋት መጠን እንወስዳለን ሲሉት ያው እነሱ መጥተው ለሚወስዱ ነገር ብዬ ራሴ መጣሁ እኮ። ሐኪም ቤት ሄደን ከዛ በኋላ መምጣት አችልም ነበር? ደውለህ ቀስቅሰህን ከዛ በኋላ እሺ ሐኪም ቤት እንሂድ እንቅልፍ እምቢ ብሎኛል ብለህን አትቀሰቅሰንም? ከዛ ሐኪም ቤት ሄደህ ትመጣል ነበር እነሱ ጋር ከፈለግ 3 ሰዓት ነው የተቀጠርነው ልና እኮ። ብትቀሰቅሰን ምን አለ? እኔ እኮ ለልጁ ሙሉ እኮ 10 እየነቃው እኮ እያየሁ ነበር። ከምን ይሁን እንቅልፍ እንደወሰደኝ አላውቅም። አሁን ከመጣ ታገቦች ወሩ እንዴ ሐኪም ቤት ነው አብረን እንወስደዋል። እኔ ምን ሆኗል? የት ገብቷል? እኔ እኮ ግራ ገባኝ። ምንድን ነው የሚሻለን? እሺ ነፍሴ ተጨነቀች። በእናንተ ምክንያት እኮ እኛ ተጨነቀን። ሩታ ምን አድርጎ ነው የምትሉን እንዴ? እኛ መጥተን አልወሰድነውም። ራሱ መጣ። እሺ ለምን መጣ ብዬ ልበለው? ተጨነቀ። ለምን መጣ? ቢያንስ እንኳን እሺ እናንተ በዛ ሌሊት ሲመጣ እንኳን ቢያንስ ያስባሉ። መቼስ እኛ አባረ ወይ ሂዱ ለው ታስወጡታ ትርማ ቢያንስ ስልክ አስደውሉም እንዴ?